ሲያምር ይሄ ሲያምር እንጀራ እየተጋገረ ሽታው ደስ ሲል ቃተኛም አለ። አሮማጭ ንገሪያቸው። የት ሀገር ነው? ፈረንሳይ ነው የሚፈጨው። ለዚህ ነው ሽታው ገብቶሻል። ልክ እንደ ሀገር ቤት ቤት የሆነ ወፍጮ ቤት እየሸተተ በእውነት ምክንያቱም በመርከብ የሚመጣው ጤፍ እንዲቆይ መድኃኒት ምናምን ስለሚያደርጉበት ኢቨን ስትጋግሪ እንኳን ሽታ የለውም። ግን ጥሬ ጤፍ ከኢትዮጵያ አምጥተን ፈረንሳይ ነው የሚፈጨው እና በድንጋይ ወፍጮ እንደ ሀገራችን ማለት ነው። ወፍጮ ቤት ሄደሽ ካወቅሽ በድንጋይ ወፍጮ ነው የሚፈጨው እና ኦሪጂናል 100% የኢትዮጵያ ጤፍ ነው። ለዚህ ነው ሽታው እኮ አልኩሽ እኮ ስናልፍ እኮ ሸተተንና ገና ሜዳ ሁሉ ይመጣል። ያለፈው ዓመት ፍራንክፈርት ሰርቼ ሽታው ነበር የሚጠራ። አሁን አንድ እንጀራ በስንት ሸጡታላችሁ? እዚህ 2 ኪሎ። ቃተኛ ስታርጉ ስንት ሸጡታላችሁ? ቃተኛ 3 ኪሎ ቂቤ አድርገን ከበር በርበሬና ቂቤ አድርገን እና ቅመሱት። ማየት ማመን ነው። አሮማ ጤፍ ይባላል። ከፈረንሳይ ሀገር የመጡ ናቸው። እንጀራ ሽታው ራሱ በጣም ደስ ይላል። እንደዚህ እየተጋገረ በአንድ እንጀራ 2 ዩሮ ይሸጣል። እንደገና ደግሞ ቃተኛ አድርገው ደግሞ በ3 ዩሮ ይሸጣሉ ማለት ነው።